ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። በዛሬ ፕሮግራሜ ከቡና ጋር ተያይዞ እጅግ በጣም ማወቅ ያሉባችሁን ጥንቃቄዎች ነው የምነግራችሁ። በተለይ ዛሬ ይሄን ሐሳብ ማነሳው በጣም ብዙ ሰዎች ባለማወቅ የተነሳ ቡና ሲጠጡ ሰውነታቸው ላይ የሚፈጠሩ ለውጦች፣ ቡና ሲጠጡ የሚያደርጓቸው ስህተቶች በጣም ለተለያየ ችግር እየዳረጋቸው ስለሆነ ጥንቃቄ እንድታደርጉ ነው ይሄን ቪዲዮ ያዘጋጀውላችሁ። ስለዚህ እስቲ ቡና ስንጠጣ በተለይ አሁን የምነግራችሁ ምልክቶች አሉ። እነዚህን ምልክቶች ሰውነታችሁ ላይ የምታስተውሉ ከሆነ ማድረግ ያለባችሁ ነገሮች እነግራችኋለሁ። ስለ ቡና በተለይ በመሰረታዊነት መታወቅ ያለባቸው ጥንቃቄዎች አሉ። እነዛን እናያለን። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ዶክተር ዮናስ ነኝ። ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር አድርጋችሁ ሌሎችም ጋር እንደዚሁ ደርሶ ግንዛቤው እንዲኖራቸው አድርጉ። በቀጥታ ወደ ሐሳባችን እንግባ። በመጀመሪያ ማንሳት የምፈልገው በተለይ ቡና አንደኛው ትልቁ ጠቀሜታው ይሄ አንጀታችን አካባቢ በማነቃቃት ይሄ ቆሻሻዎች ከአንጀታችን በሽንት በሰገራ መንገድ እንዲወገድ ያደርጋል። ነገር ግን እዚህ ጋር በጣም ማወቅ ያለባችሁ በተለይ ሆድ ድርቀት ላለባችሁ ሰዎች ሆድ ድርቀት ካለባችሁ ቡና አንደኛው አባባሽ ነገር ስለሆነ እሱን መተው መቻል አለባችሁ። ምክንያቱም የቡና አንደኛው ትልቁ ጠቀሜታ አንጀታችን አካባቢ በጣም የማነቃቃት ስራን ይሰራል። አንጀታችን አካባቢ ያሉ ቨዝሎች መስሎች በሚነቃቁበት ጊዜ የአንጀትን ቆሻሻ እየጠረገ እያጸዳ በሽንት በሰገራ መልክ ከሰውነታችን ያስወግዳል። ነገር ግን ይሄ ጥቅሙ እንዳለ ሆኖ የሆድ ድርቀት ላለበት ሰው ግን የሆድ ድርቀትን በከፍተኛ ሁኔታ ያባብሳል። ሆድ ድርቀት ያለባችሁ ሰዎች በተለይ በማግኒዥየም የበለጸጉ ምግቦችን ብትወስዱ ይሄን ለመከላከል ይረዳቸዋል። በተለይ እንደነ ለውዝ፣ ጎመን ያሉ ምግቦችን ብትጠቀሙ ጥሩ ነው። በነገራችን ላይ ምግብ እየተመገባችሁ ቡና መውሰድ የለባችሁም። ይሄ ከምግብ የምታገኙትን ጠቀሜታ ቡና እንዳታገኙ ያደርግባችኋል። ይሄ ከዚህ በፊትም ነግሬያችኋለሁ። ሻይ፣ ቡና፣ ትኩስ ነገሮች ከምግብ ላይ አንድ ላይ አይወሰድም። ይሄ በተለይ ከዚህ በፊት ስለ ሻይ ስነግራችሁ የአይረን ይዘት ሰውነታችሁ አይረንን እንዳያገኝ አይረን እንዲጠፋ ያደርጋል ብያችኋለሁ። ቡናም በተመሳሳይ ቡና ከምግብ ጋር አንድ ላይ መውሰድ መቻል የለባችሁም። ቢያንስ 30 ደቂቃ በመሃል ክፍተት ቢኖረው ጥሩ ነው። ምክንያቱም ከተመገባችሁት ምግብ ጥቅም እንዳታገኙ የማገድ ስራን ቡና ይሰራል። ይሄ ከሆድ ድርቀት ከእንደዚህ አይነት ነገር ጋር ተያይዞ ችግር ካለ እሱን ነገር ከቡና ጋር ተያይዞ አንደኛ ይሄን ማወቅ ያስፈልጋል። ሌላ ደግሞ ቡና ስጠጡ የሚያልባችሁ የሚጨንቃችሁ ይሄ ግራ መጋባት፣ ውጥረት እንደዚህ አይነት ነገር የሚፈጥርባችሁ ሰዎች ይሄ ከዚህ ቀደምም የጠየቃችሁኝ ያላችሁ ቡና ስጠጣ በጣም የሆነ ግራ የመጋባት ስሜት የመጭነቅ አይነት ነገር ይሰማኛል ያልበኛል ያላችሁኝ ሰዎች አላችሁ። በነገራችን ላይ ይሄ እንግዲህ ዋና የሚፈጠረው ካፌን ከአይምሮ ውጭ የሆነ የሰውነት ግብረ መልስ ሲሰጥ የሚፈጠር ነገር ነው። እንደሚታወቀው ቡና ውስጥ በጣም ከፍተኛ ካፌን እናገኛለን። አንዳንድ ጊዜ ይሄ ካፌን ከአይምሮአችን ውጭ የሆነ የሰውነት ግብረ መልስ ይሰጣል። በዚህ ጊዜ የሆርሞን ለውጥ ያስከትላል። የሆርሞን ለውጥ በሚከሰትበት ጊዜ በዛ ሰዓት ላይ በጣም የማላብ ግራ መጋባት ምንም የሚያስጨንቅ ነገር ሳይኖራችሁ ውስጣችሁ አይምሯችሁ የመጨናነቅ የውጥረት አይነት ባህሪ ሊያመጣባችሁ ይችላል። ታዲያ ቡና ስጠጡ እንደዚህ አይነት ነገር የሚሰማችሁ ሰዎች ምን ማድረግ አለባችሁ? እረፍት ማድረግ አለባችሁ። ውሃ በደንብ መጠጣት መቻል አለባችሁ። ቀስ ብላችሁ እረፍት እያደረጋችሁ አሁን ቡና ጠጥታችሁ ቶሎ እንቅስቃሴ ማድረግ ስራ መስራት ሳይሆን እንዲህ አይነት ችግር ካለ ቁጭ ብላችሁ እረፍት ማድረግ ከዛ ውሃ እየጠጣችሁ መሄድ ቀስ እያለ የሆርሞን ለውጡ እየተስተካከለ ይሄዳል። ይሄ ችግር እየጠፋ ይሄዳል። ነገር ግን ካፌን ከዚህ ከአይምሮ ውጭ የሆነ ግብረ መልስ ሲሰጣችሁ የሚፈጠር ችግር ነው ማለት ነው። ሌላው ደግሞ የረሃብ ስሜት የሚፈጥረውን ሆርሞን ሰውነት ላይ በከፍተኛ ሁኔታ የማነቃቃት ስራ ይሰራል። እዚህ ጋር ይሄን ማነሳው ለምንድነው? በተለይ ክብደት መቀነስ ለምትፈልጉ ሰዎች ነው። በነገራችን ላይ ቡና ይሄ ያላስፈላጊ ውፍረት ቦርጭ ካለባችሁ ዳይት ላይ ካላችሁ ክብደት መቀነስ ውፍረት መቀነስ ለምትፈልጉ ሰዎች ይረዳችኋል። ቡና በምትጠጡበት ጊዜ ካፌን ረሃብ እንዳይሰማ ያደርጋል። ቡና ጠጥታችሁ ረጅም ሰዓት ሌላ ምግብ
ሳትመገቡ እንድትቆዩ ያደርጋል። ይሄ ረሃብ የሚፈጥረውን ስሜት ሰውነት ላይ ያዝ የማድረግ ባህሪ ያለው የጥጋብ ስሜት ሰውነታችሁ ላይ የመፍጠር ባህሪ አለው። ስለዚህ ይሄ በተለይ ቡና ክብደት፣ ውፍረት መቀነስ ለምትፈልጉ ሰዎች ይረዳችኋል። ሌላው አንዳንድ ሰዎች ቡና ስትጠጡ እጃችሁ፣ ክንዳችሁ አካባቢ የመቀዝቀዝ ስሜትም እንደዚሁ ሊፈጥርባችሁ ይችላል። በነገራችን ላይ የዚህ የኩላሊታችን አካባቢ ያለውን የአድሬናል ሆርሞን የማነቃቃት ስራን ከሚሰሩ ነገሮች አንዱ ቡና ነው። ኩላሊት ላይ ያለውን የአድሬናሊን ሆርሞን ቡና ያነቃቃል። በዚህ ጊዜ ምን ይፈጠራል? መገጣጠሚያ አካባቢ፣ የደም ቧንቧ አካባቢ እብጠት ሊፈጠርባችሁ ይችላል። በዚህ የተነሳ ደግሞ ጊዜያዊ የእጅ የእግር መቀዝቀዝ ሊፈጠር ይችላል። ክንድ አካባቢ፣ እጆቻችሁ፣ እግሮቻችሁ አካባቢ የመቀዝቀዝ ስሜት ሊፈጠር ይችላል። ይሄ መቀዝቀዝ በነገራችን ላይ ልክ አሁን ቡና ስትጠጡ እጃችሁ፣ እግራችሁ ቀስ እያለ እየቀዘቀዘ መሄድ ከሆነ ጊዜያዊ ችግር ነው። ይሄ የአድሬናሊን ሆርሞን በከፍተኛ ሁኔታ በቡና አማካኝነት ስለሚነቃቃ ነው። ይሄ ሁሉም ሰው ላይ ሳይሆን አንዳንድ ሰው ላይ የሚከሰት ነው። ነገር ግን ይሄ ዘለቄታዊ ችግር ሳይሆን ጊዜያዊ ነው። በኋላ ቀስ እያለ ወደ ቦታው እየተመለሰ ይሄዳል። ቅዝቃዜውም እጃችሁ፣ እግራችሁ ወደ ተፈጥሯዊ መንገዱ እየተመለሰ ይሄዳል። ነገር ግን ጊዜያዊ ቅዝቃዜ ሊያመጣ ይችላል። እሱም ኖርማል ነው። እንደዚህ አይነት ነገርም ተጨንቃችሁ የጠየቃችሁኝ ስላላችሁ በዚሁ ላጥራላችሁ ብዬ ነው። ሌላ ደግሞ በነገራችን ላይ ቡና በጤናማ መንገድ ከተጠቀማችሁት ይሄ የማስታወስ አቅምን ይጨምራል፣ ጥንካሬን፣ ፍጥነትን ይጨምራል። በነገራችን ላይ ስፖርተኞች ስፖርት ከመስራታችሁ ቢያንስ 1 ሰዓት 2 ሰዓት ቀደም ብላችሁ ቡናን ብትጠቀሙ፣ አንድ ስኒ ቡና ብትጠጡ በኋላ ስፖርት ስትሰሩ በጣም ነቃ ብላችሁ ፈጠን ብላችሁ ጥንካሬ፣ ብርታታችሁ ከፍ ብሎ እንድትሰሩ ያደርጋል። ይሄ ጥንካሬ የመስጠት ስፖርት ስትሰሩ በጣም የመነቃቃት፣ ቶሎ ሰውነታችሁ እንዳይዝል፣ እንዳይደክም፣ ስፖርቱ እንዳይሰለቻችሁ እንዲህ አይነት ነገሮችን ያደርጋል። ንቁ ሆናችሁ ቀልጣፋ ሆናችሁ በጤናማ መንገድ ስፖርትን እንድትሰሩ ያደርጋልና ከእንደዚህ አይነት ነገሮችም ጋር ተያይዞ ይሄ ትኩረት ከማድረግ ጋር ተያይዞ ትልቅ ጥቅም ይሰጣል። ሌላኛው ቡና በነገራችን ላይ ጊዜያዊ የልብ ምትና የደም ግፊት መጨመር ሊያስከስት ይችላል። ይሄ የደም ግፊት ላለባችሁ ሰዎች ብዙም ቡና ባትጠቀሙ መልካም ነው። ነገር ግን አንዳንድ ሰዎች ላይ ጊዜያዊ ይሄ በቡና ውስጥ ያለው የካፌን መጠን ጊዜያዊ የሆርሞን መጨመር ሰውነት ላይ አንዳንድ ሰዎች ላይ ያመጣል። በዚህ ጊዜ የልብ ምት መጨመር፣ የደም ግፊት መጨመር ሊያመጣ ይችላል። ይሄ ጊዜያዊ ችግር ነው። ነገር ግን እየተደጋገመ የሚሄድ ከሆነ ማቆም አለባችሁ። አንዳንዴ ግን የሚፈጠር ከሆነ ይሄን ያህል ስር የሰደደ ጉዳት ላያመጣባችሁ ይችላል። ሌላው ከጨጓራ ጋር የተወሰነ ነገር ልበል። በተለይ የጨጓራ ህመም ካለ ቡና የማባባስ ስራ ሊሰራ ይችላል። የጋስትሪክ አሲድ እንዲመነጭ የማድረግ አቅሙ ከፍተኛ ነው። ጋስትሪክ አሲድ በሚመነጭበት ጊዜ የጨጓራ ህመም ይከሰታል። ስለዚህ የጨጓራ ህመም ያለባችሁና ቡና ስትጠጡ በየጊዜው የሚነሳባችሁ ከሆነ እናንተ ቡናን መቀነስ ያስፈልጋል። እንግዲህ በአጠቃላይ ከቡና ጋር ተያይዞ እነዚህን መሰረታዊ ሐሳቦች ብታውቁ መልካም ነው። ዶክተር ዮናስ ነበርኩ። ይህን መረጃ ላይክ፣ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ ሆናችሁም ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን በሌላ ሐሳብ እንገናኛለን። እስከዛው በያላችሁበት መልካም ጊዜ